ስለዚህ በዓለም የቴክኖሎጂ ሩጫ ውስጥ በዓለም የመረጃ ሩጫ ውስጥ የኢኮኖሚ የፖለቲካ ሁኔታ ውስጥ የጸጥታ ሁኔታ ውስጥ ተወደደም ተጠላም ዓለም ውስጥ ስላለን ብንፈልግም ባንፈልግም ማዕበሉ ያገኘናል። ልክ ምንድነው ሐይቅ ወይም ያቆረ ውሃ አለ አይደል? ልጆች እረኛ እያለን ምናምን ታስታውሳላችሁ። ድንጋይ እናነሳና እንጥላለን። እንጥልና እጃችን ወሮሮ ያደረሰበት ቦታ ድንጋዩ ሄዶ ያርፋል ውሃው ላይ። ሲያርፍ የሚፈጥራት አለች እቺ ጡብ የምትለዋ ድንጋዩ የምታርፍባት ቦታ ላይ ዌቭ ይፈጥራል ወይም ሞገድ ይፈጥራል። ያ ሞገድ እዛ ቦታ ድንጋዩ ያረፈችበት ቦታ ላይ ይፈጠርና ቀለበት ነው የሚሆነው። ከዛ እየሰፋ እስከ ሐይቅ ከሆነ እስከ ሐይቁ ዳርቻ ወይም ኩሬ ከሆነ እስከ ኩሬው ዳርቻ ድረስ ሁሉንም ቦታ የሚሸፍን የሚያደርስ ይሆናል። ወደ ራያ አካባቢ አንድ እንትን አለ። ይሄ ተጭሮ ከብት በዝናብ ወቅት ውሃ ይቋርና ሎላ ይባላል ወይም ኤላ ይባላል። ስለዚህ እዛ እንዲቋር ያደርግና ከብት እናጠጣበታለን በበጋ። ሁልጊዜም እዛ ክብ ነው እንደዚህ በመኪና ተቆፍሮ ወይ በሰው ኃይል ተቆፍሮ ነው የሚጠራቀመው። አንድ ድንጋይ ጥለን እስከ ጫፍ ድረስ የኔ ቀለበት ፈጠነ ያንተ ፈጠነ እያልን ልጆች እያለን እንጫወታለን። እኛ አሁን ዓለም እንደዛ ወስዷል። ስለዚህ ድንጋዋ ፖለቲካ ልትሆን ትችላለች፣ ኢኮኖሚ ልትሆን ትችላለች፣ ቴክኖሎጂ ልትሆን ትችላለች፣ ጸጥታ ልትሆን ትችላለች፣ ዲፕሎማሲ ልትሆን ትችላለች፣ ጤና ሁኔታ ልትሆን ትችላለች፣ ትምህርት እውቀት ሊሆን ይችላል። ማንኛውም ዓለም ላይ ያለው ሁኔታ ሊሆን ይችላል። እሷን አንድ ቦታ ላይ ብንጥላት የምትፈጥራት ዌቭ እኛንም ይነካናል። ሊፈጥን ይችላል፣ ሊዘገይ ይችላል፣ በደንብ ሊመታን ይችላል፣ በትስሱ ሊያገኘን ይችላል። ስለዚህ በዚህ ሁኔታ ውስጥ የምንገኝ ከሆነ እኛን አሁን ያለንበት ሁኔታ ምንድን ነው? የኛ አስተሳሰብ የኛ ዝግጁነት ምን ያክል ነው የሚለውን ነገር እንወስድ። አሁን ያለውን ኢትዮጵያ ውስጥ ያለውን መሰረታዊ ነገር ሶስት ነገር ላይ እኔ የምረዳው በሶስት ነገሮች ነው። አንደኛው ኢትዮጵያ ውስጥ ድህነት አለ፣ የኢኮኖሚ ድህነት አለ። ሌላም ሀገር ድህነት አለ፣ አንጻራዊ ነው ድህነት። ከኛ የባሰበት አለ፣ በእኛ ደረጃ ድሃ ይሆናል፣ ከኛ ደግሞ የተሻለ ከፍ ያለ፣ እኛ ደግሞ ከዛ አንጻር ስንታይ በጣም ድሃ የምንባልበት አለ። ስለዚህ ድህነት አለ መሰረታዊ ነገር። ሁለተኛ ነገር መሃይምነት አለ። ሶስተኛው ነገር ጉዟችን ነው። ጉዟችን የምትለዋን አስምሯት። ሶስተኛዋ በልዩ ሁኔታ ሌሎችንም ትነካካለች። ድህነታችን ሁለቱ ድህነቶች አሉ። አንድ የመጀመሪያው አሁን ድህነት ሁለት እንክፈለው። የመጀመሪያ ሁለቱን እናገናኛቸው፣ መሃይምነትና ድህነት። ድህነት ይሄ በተለምዶ የምናውቀው የኢኮኖሚ ድህነት ነው። መሃይምነት ደግሞ ማለት በሌላ አባባል የእውቀት ድህነት ማለት ነው። እኛ ጋር የእውቀት ድህነትም የኢኮኖሚ ድህነትም ነው ያለው። ሁለቱም ስር የሰደዱ ናቸው። እኛ ሁለቱ ስር የሰደዱበት አገርና ማህበረሰብ ደግሞ ለምን ይዳረጋል? ለዘላቂ ቀውስ ይዳረጋል፣ ለማያባራ ቀውስ ይዳረጋል።